አቤ እንግዲህ ሚስቱ እርጉዝ እንዳልሆነች ያውቋል ማለት ነው። የሚያደርገው ነገር ጠፍቶታል። በባለፈው ክፍል እንዳየነው በድንገት ነው የሰማው። የሚያደርጋቸው ነገሮች የሉም። ዶክተሯም እንግዲህ ርብቃ ማለት ነው ይሄ ነው እንግዲህ ብላው ቼክአፕ እንትኑን ትሰጠዋለች የእርግዝና ቼክአፑን ማለት ነው። አቢ በጣም ነው ያዘነው። በዛ ላይ ደግሞ አቢ በነገራችን ላይ የዋህ ነው። በጣም ያሳዝናል። በጣም ነው ያለቀሰው በጣም ነው የከፋው። ምክንያቱም ለልጁ ተጨማሪ ሰው እንደመጣ ነበር አስቦ በውስጡ የተቀበለው ማለት ነው። እነዚህ ሁለቱም እንግዲህ አንድ ሆኖ ሁኔታዎችን ለአቢ እያቀለሉላቸው ነው። ግን የእነሱንም ህይወት አደጋ ላይ እየጣሉ ነው። እና አሁን ለምን ለማድረግ አሰብክ እንዴት ነው ምናምን እያሉ ነበረ። ግን አቢ ራሱን ሊስት ነበር። በዛ ላይ ደግሞ ታውቁታላችሁ አቢ ታማሚ ነው ማለት ነው። በሌላ በኩል ደግሞ የአቢ ምስትና የድሮ ምስቱ ማለት ነው ወንድሙ ጋር ሆኖ በጣም ብዙ ነገር እንትን እያሉ ነው። ወንድሙ ምክንያቱም አቢን መጥፎ ሰው አርግቶ ነው የሚያስበው በነገራችን ላይ ማለት ነው። አቢ መጥፎ ሰው እንደሆነ የእህቱን ህይወት አቢ እንዳበላሸ እንደዚሁም ደግሞ አዲስ ህይወት ላይ በጣም ደስተኛ እንደሆነና በአዲሱ ህይወት ላይ ብዙ ተስፋ እንዳለው ነው የሚያስበው። ግን እንደዛ አይደለም። ከአቢ ህይወት በራሷ እጅ የወጣችው የአቢ ምስት ናት ማለት ነው። እችኛዋ ማለት ነው የድሮዋ ሚስቱ። ምክንያቱም የዛን ጊዜ ያፌት ስላስፈራራት ነው ከቤት የወጣችው ማለት ነው። ምክንያቱም የአቢን ይሄንን ነገር ሁሉ ለማውረስ ያፌትና የያፌት ምስት ወደዚህኛው ቤት ሲመጡ እሷ ልጇንና ባሏን ጥላ የወጣችው እሷ ናት እንጂ በነገራችን ላይ ማለት ነው አቢ አይደለም ከቤት ያባረራቸው። ወንድሙ እንደሚያስበው ደግሞ ምንድነው አቢ አዲስ ህይወት እሷ ታማሚ ስለሆነች ከቤት እንዳባረራት አርግቶ ነው የሚያስበው። ግን እውነታው እንደዛ አይደለም። እሷም እንግዲህ ለአቢና ለልጇን እንደምታስብ እንደዚህም ደግሞ አቢንና ልጇን እንደሚጠብቅላት ትነግራለች። ይስማማል። በሌላ በኩል ደግሞ ያፌት የእንጀራ ልጇን የእንጀራ አይደለም ያፌት የአባቱን ልጅ ናት እህቱ ናት ማለት ነው። ኦሬዲ እህቱ ናት እንበልና እንግዲህ በግድ ነው ከቤት ያስወጣ። አንቺ እኮ እኔ ወንድምሽ እኮ ነኝ ከወንድምሽ ጋር ስትሄጂ ከባዳ ጋር እንደሚሄድ ሰው እንደዚህ ትሆኛለሽ እንዴ? ተረጋጊ ምናምን እናትሽንም አሳክምልሻለሁ እንደዚህም ደግሞ አንቺን አስተምርሻለሁ። ለእናንተ ብዬ ነው እኔ ሁሌ ለእናንተ ብዬ ስቀርብ እናንተ ከእኔ ትሸሻላችሁ ምናምን ይላል። ከዛም እንግዲህ እህቷ አመነችው። በስተመጨረሻ ይሄንን ፊት ይሄንን አቋም ይሄንን ብቻ ፊቷንና ምኗን በደንብ መጨረሻ ላይ ሌላ ሰው ሆነ ነው የምትመጣው ማለት ነው። በጣም የሚያሳዝነው ነገር እና እናቷ ቤት ትንሽዬ ነገር ብታጣም እናቷ ታማሚ ብትሆንም በቃ ባለው ነገር ተጋግዞ የሚኖሩ ነበሩ። ግን አረመኔው ራስ ወዳጅ በቃ ለኔ ብቻ ይሁን የሚል ሰው ነው ያፌት። እንግዲህ ሲኦል ላይ ነው የጣላት። ምስኪን ናት። በዛ ላይ 18 አመት ያልሞላት ትንሽዬ ልጅ ናትና ጥልቅ ላይ ነው የወረወራት። የሚገርማችሁ ነገር በጣም ነው የምታሳዝነው። እዚህ ጋር ያያችኋትን ልጅቷን መጨረሻ አካባቢ የሚመጣውን ፎቶ ታዩታላችሁ። በጣም ነው የምታሳዝነው። እንግዲህ እየሄደ ለሚስቱ ይደውላል ማለት ነው። እሺ እየመጣን ነው ተዘጋጂ፣ ውጪ ወጥተሽ ተቀበይን ምናምን ይላል። ቆይ የምትደውለው ለማን ነው? ሚስት ናት እንዴ ምናምን። ሚስቴም አይደለችም እኔም አይደለችም ደርሰሽ ታያለሽ። ለምንድነው ጥያቄ የምታበዢ? እዛ ሄደሽም ጥያቄ እንዳታበዢ፣ ጥያቄ አይወዱም ምናምን ይላል። በሌላ በኩል አቢ ደግሞ በጣም ተናዶ ሁሉንም ሰው እንደሚበቀል እየተናገረ ነበር። ቆይ ምን ልታረግ አስባለሁ ብሎ እነሱ ቀድሞ ሁኔታውን ለማወቅ አስበው ነበረ። ግን አቢ በቃ ሊናገር አልፈለገም። በጣም ነው ቅስሙ የተሰበረው። በጣም ነው ያዘነው። በየዋህ ጎኑ እንደዚህ አይነት ነገር ለምን ልታረግ እንደቻለችው ራሱ አልገባውም ማለት ነው። በጣም ነው ያሳዘነው። ግን በጣም ከምታስቡ በላይ በጣም ነው ያዘነው ማለት ነው። ከዛ በቃ ሁሉንም ነገር ሊበቀል እንደሚፈልግ ምክንያቱም አንዳንድ ጊዜ ጥሩ ሰዎች መልካም ሰዎች በአንድ ጊዜ ወደ ሰይጣንነት ሲመለሱ እስከ ጥግ ነው። አሁን አቢ እስከ ዛሬ ድረስ የዋህ መልካም ሰው ሆነን ያየነው። ከዚህ በኋላ ታዩታላችሁ የዝምታ ጥግ ያሳያታል ብዬ ነው የማስበው። በጣም ነው
ልቡን የሰበረችው በጣም ነው ያሳዘነችው። ከምናስበው በላይ ነው ቅስሙን የሰበረችው ማለት ነው። እንደሚበቀላትና ውሸት ምን እንደሆነ እንደሚያሳያት በውስጡ እንደዚህም ደግሞ እየተናገረ ነበረ። አጠገቡ ላይ ያሉት ደግሞ ምን ልታረግ አስበ ነው ምንድነው ምናምን እያሉ ነበረ። ሁሉንም ነገር አሳያታለሁ፣ ሰውን መዋሸት ምን እንደሆነ እኔ በተግባር አሳያታለሁ ብሏታል። እንግዲህ ምን ሊያሳያት እንደሚችል አስባችሁታል? እኔ በጣም ነው የፈራሁት። ምክንያቱም ዝም የሚል ሰው፣ ጸጥ የሚል ሰው አንድ ጊዜ ወደ በቀል ሲሄድ ከባድ ነው። በሌላ በኩል ወንድምና እህት እንግዲህ ቁርስ ሰርቶላት እያበላት ነው። ምክንያቱም መብላት አለብሽ፣ መዳን አለብሽ፣ ለልጅሽ ባልሽን ትፈልጊዋለሽ አይደለ? አዎ ትለዋለች። በቃ ለዛ መኖር አለብሽ፣ አንቺ መኖር አለብሽ ምናምን ይላታል። ልጄም መኖር አለባት፣ ባሌም መኖር። አቢ በጣም ምስኪን ነው፣ ገርጥቷል፣ አይተዋል፣ ጺም ምናምን አድጎ ምናምን ትለዋለች። አታስቢ፣ ልጅሽንም ባልሽንም አድንልሻለሁ፣ እኔ እኮ ነኝ ያቺ ሴት ከዛ ከአረመኔዎቹ አንዷ ናት አይደል ይላታል። በምን አወቅ? አውቃለሁ ይላታል። እሷም በጣም ትደነግጣለች። ያ ሰዎች ይኸውልህ ቀላል ዋዛ እንዳይመስሉክ፣ በጣም መጥፎ ሰዎች ናቸው፣ ጥንቃቄ አድርግ ምናምን ትለዋለች። አታስብ ምናምን እየተባባሉ ቁርሳቸውን እጅግ በጣም በደመቀ ጨዋታ ነው የበሉት። እኛም ቡናችንን እየጠጣን ነው። እንግዲህ ወንድሟ ሁሉንም ነገር እንደሚያደርግ፣ ልጇንም እንደሚያድንላት፣ እንደዚህም ደግሞ አቢንም ንጹህ ስራ ካለው እንደሚያድን ነገር ነው የተናገረው። ግን አንቺ ራስሽን መጠበቅ አለብሽ፣ ያንን ሁሉ ነገር ማደርገው አንቺ ስትኖሪ ነው፣ አንቺ ከሌለሽ እኔ በጣም እከፋለሁ፣ ምጽናና ሰው አይኖረኝም ምናምን ይለዋል። እሺ ችግር የለውም ምናምን ግን አደራክ ምናምን ትለዋለች። ሆነና አታስብ ይላታል። እነሱም በጣም እየተሳሳቁና ስለተስማሙ ይቅርታም ተባብለዋል። በነገራችን ላይ መጀመሪያ እሷ አኩርፋ ነበር ወደዚያ ቤት መሄድ የለብህም ብላ ማለት ነው። ከዛ በኋላ እንግዲህ ይለያያሉ ማለት ነው። በሌላ በኩል ዲና የባሏን እህት መጣች ማለት ነው። እዚህ ጋር እንግዲህ ሰላም ይባባላሉ ምናምን ነገር። እሷ ደግሞ ሚስትህ ናት እንዴ ምናምን ትለዋለች። ሚስቴ አይደለችም፣ ቆይ ቆይ አንዴ ይሉና ለመነጋገር ማለት ነው ምን እንዴት እናሳምናት የሚለውን ነገር። እሷ ደግሞ በጣም ደስ ብሏታል። ምክንያቱም ህይወት ሊቀየርላት መስሏታል። ግን ሌላ ውስጥ እንደገባች ያላወቀችው ምን ልንላት ነው ምናምን። ይኸውልሽ ከዚህ ቤት ወስደሽ ወደ ቤት እንደሄድሽ የእንጀራ እናት ትሆኚባታለሽ። ከዛ በኋላ ያቺ ከሷ ጋር ጓደኛሞች እንደሚሆኑ ዶክተሯና የሞግዚቷ ማለት ነው የቤት ሰራተኛ ከሷ ጋር አንቺ ስታሰቃያት ዶክተሯና ለርብቃ ማለት ነው ሁለቱም ከሷ ጋር ጓደኛ ይሆናሉ። ከዛ በኋላ ሁሉንም መረጃ ደግሞ ለእኛ ታመጣልናለች ማለት ነው። የዛን ጊዜ ይቀላልሽ። ሁሉንም ነገር በቀላሉ ነገር አስቢ። እቤት ከሄድሽ በኋላ አንቺና እኔ እህታማሞች እንደሆነ ወንድምና እህት እንደሆነ እናስረጃት። ምንም ችግር የለውም፣ ከዚህ በሰላም ትግባ ምናምን ይላታል። እሺ ይባባሉና ወደ እሷ መጥቶ ያለውን ነገር ሊነግሯት ነው። በነገራችን ላይ እሷ ከዚህ በኋላ ይሄንን ፊት ደግማችሁ አታዩትም። በነገራችን ላይ በጣም ነው የምታሳዝነው ልጅቷ። እኔ በጣም ነው ያዘንኩላት። በእርግጥ ፊልም ነው፣ ፊልም ቢሆንም አንዳንድ ጊዜ ያለ አይደለ የማታስቡት አይነት ነገር ሲፈጠር ያሳዝናል። መጥቶ እንግዲህ ከእሷ ጋር አብረሻት ሂጂ፣ ከዛ በኋላ ቤት ውስጥ ያለውን ነገር እንትን በሉ፣ ከዛ እኔ እመጣለሁ ምናምን ይላታል። እሺ በቃ ወንድሜ ምናምን ትለዋለች። እና የኔ ቆንጆ ትልና እጇን ይዛ ወደ ሲኦል ወረደች። እሱ ደግሞ ያፌት ደግሞ ለልጁ ህፃን ይሄ የሚወለደው ህፃን እንዴት ነው ማደርገው? ለዚህ ደግሞ መፍትሄ እፈልጋለሁ እያለ እሱ ደግሞ ይሄ ለእርግዝናው ማለት ነው መፍትሄ ፍለጋ እንትን ይላል። ከዛ ልጅቷ ወደ ቤት እንደገባች ይሄ የያፌት ቤት ነው እንዴ የወንድሜ ቤት ነው ምናምን ትለዋለች። በክሸፍሽን ዝግና ነው ወደዚህ ግቢ ስትል ክቡ ነው ያለችው። በአንዴ ግልብጥብጥ ነው ያለችው። አፍሽን ያዝኝ ብላ ምንጭቅጭቅ ነው ያረገቻት። በጣም ነው ደነገጠችው። እንዴ አሁን ወንድሜ አጠገብ ላይ ጥሩ የነበረችው ሴትዮዋ እንደዚህ ምን አረጋት እያለች ነበር። በሌላ በኩል ደግሞ ወንድምና እህት ካርታ እየተጫወቱ
የውስጣቸውን እየተነጋገሩ ነበር። ምክንያቱም እሷ ስለታመመች ብዙ ነገሮችን የረሳቻቸው ነው የሚመስለው። ግን እሷ አንዳትም ነገር አልረሳችም። ግን ምንድነው እዚህ ጋር አንዳንድ ነገር ብቻ ነው የተቀየረው። በሌላ በኩል ደግሞ እሷ በጣም ማዘን ጀምራለች። የድሮ ነገሮችን እንደምታስታውስ ብዙ ነገሮችን እየነገራት ነበረ። እሷም እንግዲህ ማስታወስ እንደምትችል ነገረችው ለወንድሟ ማለት ነው። በሌላ በኩል ደግሞ ወደዚህኛው ቤተሰብ ስንመለስ ለአቤ አዲስ ሰራተኛ እንዳመጣች ልትነግር ነው። የቅድሟ ልጅቷ ወደዚህ ነው የተመለሰችው። የሚገርማችሁ ነገር እንዴት ያሳዝናል። ህይወት ማለት አንዳንድ ጊዜ ድህነት ስሙ ይጥፋ የሚባለው ልክ ነው። ቅድም ያያችሁ ልጅቷ ይቺ ናት ብትባል ማን ያምናል ማለት ነው። ከዛም እንግዲህ ልጅቷን ይዛ ወደ አቤ ትመጣለች ማለት ነው። አቤና ዶክተሯ እንደዚህ የቤት ሰራተኛ ቁጭ ብለው እየተመካከሩ ነበረ። እሺ አቤ ፍቅሬ ማሬ ሆዴ ምናምን ትለዋለች። እሺ ምንድነው ምናምን ይላታል። ይኸውልህ አዲስ ሰራተኛ እዚህ ቤት ተቀጥረዋል። ምክንያቱም እኔ ከዚህ በኋላ ልጄን የሚይዘኝ ሰው ያስፈልገኛል ምናምን ይላታል። የእሷን ልጅ እርጉዝ እንዳልሆነች ታውቆባታል በነገራችን ላይ። ግን እሷ በጣም የሚያሳዝነው ነገር አላወቀችም ማለት ነው። እና ልጅ የሚይዝልን ሰው አያስፈልግም እንዴ በትክክል የኔ ፍቅር ብሏት ራሱ የማያውቀውን ቃል የኔ ፍቅር አይላትም። ከዛ እሷ ደግሞ የቤት ሰራተኛ የሚባል ስም ስትሰማ ማልቀስ ትጀምራለች። ከእሷ ጋር ነው አሁን ጓደኛሞች እንደሚሆኑ ያመጣችው ማለት ነው። አሁን እጇን እየጎተተች ወደ ኮሽና ትወስዳትና ምን አባሽ ያንፈራቅቅሻል? የቤት ሰራተኛ ነሽ የቤት ሰራተኛ አንቺና ያፌት ምንም አይነት ወንድምና እህት አይደላችሁም። እኔና ያፌት ወንድማማቾች ነን። ካለበለዚያ አንደኛ አንቺን እገልሻለሁ፣ ሁለተኛ ነገር ደግሞ እናትሽን እገላታለሁ ስልና ታስፈራራታለች። እሷም እንግዲህ እሷ ባለች መሰረት ተስማመች ማለት ነው። እንግዲህ ድህነት ይህን ሀይል አዋራጅ እንደሆነ በዚህ አጋጣሚ ሳታውቁ እንዳታልፉ። በወጣትነት ገንዘብ አስቀምጡ፣ በወጣትነት በትክክለኛ መንገድ ተጓዙ። እሷም እንግዲህ ከተስማማች በኋላ እዚህ ጋር የሚታጠቡ እቃዎችን ፈላልገሽ እጠቢ ምናምን ትላታለች ማለት ነው። ከዛ በስልክ ላይ ያፌት ትደውልለትና ይኸውልህ አሁን ሰጥታ የሄድከው ሴትዮ የቤት ሰራተኛ ነህ ምናምን እያለች እያስፈራረችኝ ነው። አንተ ጋር ብቻ ነው ጥሩ ሰው የመሰለችው፣ በጣም መጥፎ ሰው ናት ምናምን እናት። ከዛ ጭራሽ ብሎ አልሳቀም። ለቤት ሰራተኝነት ነው የሄድሽው፣ እናትሽን ብቻ አሳክምልሻለሁ፣ አንቺ እዛ ቤት ትሰሪያለሽ፣ አንቺ ከሲኦል ወጥተሽ እኮ ወደ ገነት ነው የገባሽው፣ እሱን አታስቢም እንደ ምናምን ይላታል። ከዛ እውነታው አሁን ነው የገባት ማለት ነው። ከዛ ፈጣሪው ምን አድርጌክ ነው እናቴን አደራ ምናምን እያለች ማልቀስ ትጀምራለች። እቺ እርኩምና እርኩስ ደግሞ ተደብቀ እያየች ነው። ግን በነገራችን ላይ ፈጣሪ ጊዜ የሚሰጣችሁ በምክንያት ነው። የሆነ ቀን አራቱንም ሚዛን አጨላልሟባችሁ አፍኗችሁ ይይዛል ማለት ነው። ያ ቀን ነው ለሷ አሁን እየቀረበላት ያለው። እንግዲህ አቢ ከኋላ ሆኖ አንቺ ሴጣን፣ አንቺ እርኩም ምን እያሰብሽ ነው? አሁን ደግሞ ምን እያቀርሽ ነው? ሁሉንም እቅዶችንሽን አበላሽብሻለሁ። እንደዚሁም ደግሞ መዋሸት ማለት ምን አይነት ትርጉም እንደሆነ አሳይሻለሁ፣ የክደትን ጥግ አሳይሻለሁ እያላት ነበር ከኋላ ቆሞ ማለት ነው። እሷ ደግሞ በጣም ደስ ብሏታል። ከዚህ በኋላ የያፌት አስተሳሰብ ምን ሊሆን እንደሚችል እያሰበችበት ነው። መሃል ላይ ሰራተኛዋ እንዲካሄድ መጣች ሳትባል አቢ ምን እያረክ ነው ምናምን ትለው። ምንም አላረኩም፣ ቆይ ከፊትም የቆመ ሰው እያየው ነው፣ አንተም እዚህ ቆማል፣ ምን እያረጋችሁ ነው? ይኸውልሽ ምንም አላረግንም፣ አንድ ነገር ልነግርሽ እፈልጋለሁ። አሁን ያመጣቻት ሰራተኛ የእሷ ሰው ነው የምትሆነው። ስለዚህ በስነ ስርዓት ተከታታያት፣ እንደዚህም ጥንቃቄ አድርጉ ምናምን ይላታል። ከዛም ደግሞ የክደት መጨረሻ ምን እንደሆነም እኔ ራሴ አሳያታለሁ ምናምን አላት ማለት ነው። ከዛ በኋላ እሱ አቢ ጥሏት ይሄዳል። የቤት ሰራተኛውም ወደ እሷ ትጠጋለች። ወደ እሷ ተጠግታ የኔማ ቤት ምን እያረግሽ ነው? ማገዘሽ ነገር አለ? አይ ምንም ትልና ወደ አሁኑ ግንፍል ትላለች። ይኸውልሽ እኔ አለቃሽ ነኝ፣ እንደዚህም ደግሞ አሰሪሽ ነኝ። እሱን እንዳትረሽ። ብቆም ባራ ምን ባረግ አንቺ ምን አገባሽ ምናምን ትላታለች። እሱማ አገባኝ፣ ምን አላት የምትፈልጊ ነገር ካለሽ
ልስጥሽ ብዬ ነው። እየፎገርሽብኝ መሆኑ ነው? አይ እንደዛ አይደለም የኔ እመቤት፣ እኔ ምን ያስፎግረኛል እያለች ፊልሙ በእንደዚህ አይነት መልክ ተጠናቀቀ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ።